ባየነው ጊዜ ደም ግባት የለውም ከትውልዱ ማን አስተዋለ እንደተቀሰፈ ቆጠርነው እንደተመታ ቆጠርነው ስለ በደላችን ደቀቀ በሱ ቁስልኛ ተፈወስን ግን ከትውልዱ ይሄን ማን አስተዋለ ባየነው ጊዜ ደም ግባት የለውም አለ ምኑን ባበሰ ወትውት በውስተ ሕዝብ የተናኩረኛ ለኢየሱስ ኢሳይያስም ተናገረ አዎ የተናቀ ነው አለ ሰው ፊቱን እንደሚሰውርበት ነው አለ አዎ ፊቱን ሰወሩበት በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው በዚህ የሚመጣው ይሄ ምንድነው ይላል ወንበዴ ይሄኛውስ ወንበዴ በዚህም በግራም የሚመጣው ይጠይቃል ይሄ ምንድነው ወንበዴ የመሃሉስ ከዛ ምን ይለያል ይላሉ ምኑን በሐበሰብ ወትውት በውስተ ሕዝብ የተናኩነኛ አለ ምራቃቸውን ተፉበት ፊቱን ሸፍነው መቱት ባየነው ጊዜ ደም ግባት የለውም አለ ዛሬም እንዲሁ በተለያዩ እምነቶች ኢየሱስ አምላክ አይደለም በሚል ተክዷል ፈጣሪ አይደለም ተብሏል አማላይ ተብሎ ነብይ ተብሎ ፍጡር ተብሎ ለስም አጠራሩ ክብር ምስጋና ይግባው ክደውታል ባየነው ጊዜ ደም ግባት የለውም አለ ለነሱ ለኔና ለናንተ የተዋሕዶ ልጆች ግን ባየነው ጊዜ ደም ግባት አለው የድንግል ልጅ ኢየሱስ እሱ አምላክ ነው የአማልክት አምላክ ነው እሱ ጌታ ነው የጌቶች ጌታ ነው እሱ ንጉስ ነው የነገስታት ንጉስ ነው ለስም አጠራሩ ክብር ምስጋና ይግባው የኔና የናንተ አምላክ አይለወጥም ዕብራውያን ላይ ጳውሎስ ሐዋርያ በምዕራፍ 13 ቁጥር 6 7 8 ላይ ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ አለና ምን አለ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው አለ ተናገሩ ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም ያው ነው አጌ ምን ይላል መሰላችሁ እኔ እግዚአብሔር አልለወጥም ይላል እግዚአብሔር ይለወጣል አይለወጥም እኔና እናንተ አምላክ ኢየሱስ ለዘላለም አምላክ ነው ሰማይን የፈጠረው እሱ ነው ምድርን የመሰረተው እሱ ነው ክብርና ምስጋና ለዘላለም ለሱ ይሁን የኔና እናንተ አምላክ ባየነው ጊዜ ደም ግባት የለውም ጉልበት ሁሉ ይሰግድለታል አሁን መልካ ኢየሱስን ያየ አይበቃም እኔ ብዙ ቦታ ነሰዋል መልካ ኢየሱስ ስንሰግድለት ለኢየሱስ ስንጀምር ገና ሰላም ለዝክረ ስምከ ብለን ነው የምንጀምረው ተመልከቱ ያውን በቃ ሁሉ ጊዜ ያለ ለስም አጠራር ለስምህ መታሰቢያ እሰግዳለሁ ለስዕርተ ርእስከ እንላለን ለርእስከ ለገጽከ ለቀራንብትከ ለአይንትከ እንቀጥላለን ለአይንህ ለነዚህ ለቅንድቦች ኢየሱስ እሰግዳለሁ ባየነው ጊዜ ደም ግባት አለው የኔና እናንተ አምላክ በተዋሕዶ ቤተክርስቲያን በዚህ ቅድስት የተዋሕዶ እምነት ውስጥ አዎ ለቀራንብትከ